የመደበኛ አደረጃጀቶች የተፈጠሩበት ሁኔታ አለ። እነዚህም በጋራ ተገምግመዋል። ምን ማድረግ አለብን የሚልም ተመክሮበታል። መሳሪያ ማንንም እንደፈለገ ሊያወርዳትም ማንንም እንደፈለገ ሊሰቅላትም አይችልም። ፋኖ ነገም ከነገ በኋላም ዋስትና ሆኖ ይቀጥላል። ፋኖ ማንንም የሚያወርደው ማንንም የሚያወጣው ማንንም የሚሰደው የሚያሳድደው አካል የለም። የተተኳሾች ዝውውር አለ። በበርካታ ግለሰቦች እጅ የገባ መሳሪያ አለ። እንግዲህ መደበኛ አደረጃጀት ያው መንግስት ተዳከመ በሚል እሳቤ የሚፈጠሩ ናቸው በብዛት እና እነዚህን ጉዳዮች ህብረተሰቡም ያነሳው ጥያቄ አለ አስታክሱልን የሚል። ስለዚህ እነዚህ ስርዓት ሊይዙ ይሰራል ማለት ነው። በዚህ አጭር ጊዜ ውስጥ ህዝቡን አንቅቶ አደራጅቶ አስታጥቆ ለጦርነት ዝግጁ ከማድረግ ባለፈ ጎን ለጎን ስራ ስንሰራን የቆየነው እና ጓደኞች ቅድም እንዳልኩት የአማራ ህዝብ አንድ ተቋም ይፈልጋል። ኦነግና ህወሓት የሚባሉ አፍራሽ ተልዕኮ ያላቸው ሰይጣናዊ እምነትና የፖለቲካ ግብ ያላቸው ኃይሎች እንኳን ከ50 ዓመት በላይ መታገያ ተቋማቱን አገልግለዋል መስሎቻቸውን ይዞ ማለት ነውና የአማራ ህዝብ በኢትዮጵያ ሰማይ ስር ጥቅሙ እስካልተረጋገጠ ህልውናው እስካልተረጋገጠ ድረስ ትግሉን መቀጠል አለበት ብለን ስለምናምን የአማራ ህዝብ ታሞ ደሞ ጤናማ ኢትዮጵያ ልትኖር ስለማይችል ያን ማረጋገጥ የሚያስችል ተቋም ለመፍጠር አንድ የፋኖ መዋቅር ለመፍጠር ሙከራ እያደረግን ያለነው። ልክ ፋኖ እንደ አምባገነን የሚቆጥሩ ሰዎች አሉ። ፋኖ ገዳይ አይደለም። ህወሓትና ሸኔ ታዲያ ምን ይባሉ ፋኖ ገዳይ ከተባለ? ስለዚህ ሁሉም የአማራ ህዝብ እኮ ፋኖ ነው። በፋኖነቱ ነው እዚህ ደረጃ ላይ የደረሰ እኮ ድሮ። አመራሮችም ቢሆን እዚህ ላይ ምናልባት የስከዛሬው መንገድ አይጠቅመንም። መደጋገፍ እንጂ መጠላለፍ ለኛ አይሰራም። እነዚህን ኃይሎች መከላከል አለባቸው የሚል እና ስርዓት ማስያዝ አለባቸው የሚል ተነጋግረናል። ብዙም ማያግባባን ነገር አለ። የድርድር ኮሚሽንም እየተዘጋጀ ስለሆነ ድርድር የሚባል ነገር አይሰራም። የአባቴ ቦሮች ሂደዋል፣ አባቴን ገለዋል። ድርድር አይሰራም። ተንዘላዝላችሁ ሙቱ የሚል መንግስት ካለ አይሰራም። ለኔ በባንዲራ ጉዳይ ልዩነት አለ፣ በህገ መንግስት ጉዳይ ልዩነት አለ። ብዙ ማያግባቡ ጉዳዮች አሉ። ካልታሰርኩ በሚል ዝም ብሎ እዚህም እዚያም ነገሮችን የሚያባብሱ ሰዎች ህይወታቸውን ግንባራቸውን ለጥይት የሰጡ ሰዎች ይዘው የሚገኘውን ሰንደቅ ዓላማ ህገወጥ ነው ብላችሁ ሰው አስራችኋል፣ ሰው ደብድባችኋል። የኢትዮጵያ ሰንደቅ ዓላማ የቱ መሆን አለበት የሚለው በኃይል ሳይሆን በዲሞክራሲያዊ መንገድ ይመለሳል፣ ምላሽ ያገኛል። እነዚህን አካላት ያው ወደፊት እርምጃ መወሰዱ አይቀርም ማለት ነው። ምንም የተፈጠረ ነገር የለም። አሁን ባለው ሁኔታ ከፍተኛ የጸጥታ ስጋት አለን ብለን የምንወስደው ጉዳይ አይደለም። ይብላኝ ለእናንተ አሳ ስለ ውሃ ያለው አረዳድ ከኮረት ጋር ተመሳሳይ ሲሆን እጅጉን በጣም አስገራሚ ይሆናል። ፋኖነትን ማህበራዊ ውርስና የልቦና ውቅር ሴት አድርጎ ለሺ ዘመናት በኖረ ማህበረሰብ ውስጥ ያደገ ሰው በተለይ በስነሰብ ጥናት ላይ የሊቅነት ካባ የደረበ ሰው ፋኖነትን በመንገደኛ ቅኝት ተንትኖ ብያኔ ሲሰጥ አንዳች የተበላሸ ነገር ስለመኖሩ ከእርግጠኝነትም በላይ ጠቃሚ ነው። የታጠቀ ኃይልን በብቸኝነት የማንቀሳቀስ መብት የሚያጎናጽፈው የመንግስትነት ካባም የህዝብን ትውልድ ዘለል ሴት ኢመደበኛ በሚል ስም ለበስ ፍርጃ ለምን የሚሉ የነቁ የበቁ ሰዎቻችንን ያሹትን እርምጃ ለመውሰድ መብትን የሚያጎናጽፍ ተደርጎ ሊወሰድ አይገባም። ፋኖነትን ከወደረኝነት አቻ መንግስትነት እየተነተኑና እያስተነተኑ ሌት ተቀን የሚያላዝኑ ጥቂቶች በእርግጥም ስለ ሰላምና የተረጋጋ መንግስታዊ ስርዓት የሚገዳቸው ሆኖ ሳይሆን ከርሳቸውን ለመሙላት የሚያደርጉት አደግዳጊነት ተለምዷዊ ግብራቸው ነው። ሆን ተብለው ተቀርጸው በሚወርዱ አጀንዳዎች ህዝባችን እርስ በርስ እየተናቆረ ማህበራዊ ረፍት አጥቶ በሀገራዊና ቀጠናዊ ፖለቲካ ትኩረት እንዳያደርግ በርካታ ወጥመዶች መኖራቸው እውን ነው። በመንግስት የዕለት ተዕለት ተግባር ላይ አንዳችም ምክል ባልፈጠሩ እንዲያውም የሀገር አንድነትና የህዝብ ደህንነትን አደጋ በወደቀበት ጊዜ ሁሉ ህይወታቸውን በሰጡት ወንድሞቻችን ላይ የሚደረገው ውክቢያና ማሳደድ በምንም አመክንዮ ከልክነት የጎደለ ነው። ኢመደበኛ ተብለው ተፈርጀው እርምጃ የሚወሰድባቸው የሚዛትባቸውና የሚሳደዱ ወንድሞች
በትክክል ምን የህግ መተላለፍ ፈጸሙ? በህግ መተላለፍ ውስጥ ጉዳት የደረሰበት ግለሰብ ወይ አካል አለ ወይ? ጉዳቱ መቼ ደረሰ? ጉዳቱስ ምንድነው? ለሚሉ ጥያቄዎች ምላሽና ማብራሪያ ማቅረብ ስለመቻላቸው እርግጠኛ አይደለሁም። በእርግጥም ህፃን ያገተ፣ ንጹሃንን የገደለ፣ የሰረቀ፣ መንግስታዊ ስራዎችን እንዳይከናወኑ ያወከ፣ በዜጎች የዕለት ተዕለት ኑሮ ላይ መቃወስን የፈጠረ ካለ በማስረጃ ተደግፎ ይቅረብልንና እኛም አብረን እናውግዝ። ማውገዝ ብቻ ሳይሆን መንግስት እርምጃ እንዲወስድ ጭምር በሁሉም አዎንታዊ ተሳትፎዎች በጋራ እንቁም። ጉዳዩ ሳይዘምቱ ዘምተናል ብለዋል፣ ያላስለቀቁትን ቦታ አስለቀናል ብለዋል የሚል የትግል ተሳትፎ ኦዲት ከሆነ የቀረበው ክስ እውን እንኳን ቢሆን ከነቀፌታ በዘለለ መንግስታዊ እርምጃ እስከ መውሰድ የደረሰ አቋም የሚያስይዝ አይሆንም። በተነሳው ጭብጥ ላይ መወቃቀስ ከተጀመረም ጉዳዩ በአመዛኙ በወቃሽ ነኝ ባይ ቢበረታ እንጂ የሚያንስ አይሆንም። ህዝባችን ይህንን ሁሉ ውርደትና ፍዳ ያየው ወቃሾች በተሰጣቸው መንግስታዊ ኃላፊነት መወጣት ባለመቻላቸው እንደሆነ ማስታወስ ይኖርብን ይሆን? እየታጀቡ ስለሆነ እርምጃ እንወስዳለን ብሎ ማለትስ ከምቀኝነት ቅናት በምን ይለያል? ሚስት ከሚስቴ በላይ ቆንጆ መሆን የለባትም ከማለትስ በምን ይለያል? ሰባኪዎችንና አክቲቪስቶችን በሪፐብሊካን ጋርድ የሚያሳጅብ ባለስልጣንስ እንዲህ መቅናት ይቻለዋልን? ከቅርብ ጊዜ ወዲህ አንድን አካባቢ በተለየ ሁኔታ የማጥላላት በተናበበና በተቀናጀ ሁኔታ የማጠልሸትና የማኮሰስ አዝማሚያዎችን እያየን ነው። ምቀኝነትና ቅናት አፍ አውጥተው እስኪናገሩ ድረስ ሰነድ ተሰንዶ ወንዘለል ልሂቅ ህዝባችን ላይ የማያባሩ ፕሮፓጋንዳ ዘመቻዎችን እየሰሩ ነው። ለሀገር አንድነትና ለህዝብ ደህንነት የዋለው ሁሉን አቀፍ ውለታ ከምንም ቢበልጥ እንጂ የሚያንስ ሳይሆን ተሳትፎውን የማኮሰስ መስዋዕትነትን የማራከስ ሁኔታዎችን ታዝበናል። ፍርሃትና የበታችነት ስሜት ያደረባቸው ከንቶች ራሳቸውን መንግስትን ለመደገፍ ሆነ ለመቃወም የወርቅ ሚዛን አድርገው አቅርበው ሰነድ አዘጋጅተው ጭምር ዘመቻ መክፈታቸውን ካወቅን ውለን አድረናል። አፍ እንጂ ጭንቅላት ስለሌላቸው የዕለት ጉርሳቸውን እንጂ የነገውን ማሰብ የማይችሉ ጥርቅሞች ስለሆኑ ቅና ያለው በእናቱ ይቀናል ብለን ንቀን ትተናቸው ነበር። ይሄ የቅናትና ምቀኝነት የጠመና ሐሳቢ መንግስታዊ መዋቅር ተደግፎ ሲመጣ ግን በእርግጥም ያስደነግጣል። ህዝባችን ወጥመዱን በእርግጠኝነት ይሻገረዋል። በሐቃችን ውሸታቸውን እንደ በረዶ እናቀልጠዋለን። ስኬታችንን ከማጨናገፍ ይልቅ ሰማይን ያህል ዳንቴል ሰርታችሁ ፀሐይን መከለል ይቀላችኋል። ወንድማማችነትን ለከርስ መሙያ ሸቀጥ ከሚያውል ይሁዳ ጋር የምንጋራው አንዳችም ጉዳይ አይኖረንም። ክርስቲያን ታደለ ጸጋዬ። እግዚአብሔር ኢትዮጵያና ልጆቿን ይባርክ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ግሽ ሚዲያ ኔትወርክን ሰብስክራይብ፣ ላይክ፣ ሼር እንዲሁም የደውል ምልክቷን በመጫን ቤተሰብ ይሁኑ። በያላችሁበት ሰላማችሁ ይብዛ። መልካም ጊዜ